በራስ መወሰን የምትችል ልጅ ነህ እያለው ነው ዳኒ። አብርሃም አሁንም እንደፈዘዘ እንደደነዘዘ ይቀጥላል። አረ ሩታ ትቆጣኛለች እያለ ነው ዳኒ። በደንብ አድርጎ በወሬ ይዞታል፣ እያወራ ነው። ዳዊት ደግሞ ሀብሉን ለመፍታት እየታገለ ነው። ሀብሉ ተፈታለት። ብዙዬ በጣም ደስ አላት፣ በደስታ ተውጣለች። ብዙዬ ዳዊት በጣም ደስ አለው፣ እየሳቀ ነው። እዚህ ጋር ደግሞ ሄርሜላ መጣች። ትክክለኛዋ አፍቃሪ፣ ትክክለኛዋ የፍቅር ሰው መጣች። ሄርሜላ እዚህ ጋር አቅፋው ትገኛለች። እንኳን ወደ ቤትህ መጣህ ወንድሜ፣ የኔ ፍቅር፣ የኔ ቆንጆ እያለችው ትገኛለች። ብዙዬ በደስታ ተውጣለች። ብዙዬን ሰላም እያለቻት ነው። ዳዊት ከመቀመጫው ተነስቶ ሰላም አላት። ዳኒ እንኳን ደስ አለሽ እያላት ነው። አብርሃም አሁንም እንደ ተደነጋገጠ እንደ ፈዘዘ ይገኛል። ስማኝ አብርሽ፣ ይሄው ደረስን እኮ እያለው ነው። ብዙዬ ቤት እየሄዱ ይገኛሉ። አብርሽ አሁንም እንደ ፈዘዘ ነው፣ እንደ ተደነጋገጠ ነው። ብዙዬ ደነገጠች። ዳኒ እንዲህ አሁን ላይ የአብርሃም ሰው ሆኖ ይገኛል። እንደዛ ነው እያደረጉ ያሉት። ብዙዬ በጣም ደስ ብሏታል። ወይኔ ወንድሜ ዳንዬ አመሰግናለሁ። ብዙዬ በጣም በደስታ ተውጣለች። ዳዊት ፈዞ እየተመለከተ ነው። ተመስገን አምላኬ፣ አሁን እኮ እሺ አለኝ። ብዙዬ ወይኔ ታድዬ እንዴት መጣ እኔ አላምንም እያለች ትገኛለች። ዳኒ ሽር ጉድ እያለ ነው። ቁጭ በል እያለ አብርሃም ግራ ገብቶት ፈዟል። አሁንም አብርሃም ወደ ራሱ አልተመለሰም፣ እንደፈዘዘ ይገኛል። ግራ ተጋብቷል አብርሃም። ዳዊት እየተመለከተው ነው። ወንድሜ እያለው ነው። ብዙዬ አሁንም በደስታ እየፈነደቀች ትገኛለች። ሩታ ትቆጣኛለች። ኤፍሬም ወንድሙን አብርሃም አሳልፎ ሰጥቶታል። እንዲህ ሀብሉ ላይ የተደረገው መተት ድግምት ምናምን እየተባለ ነው። እንዲህ ዛ ሀብሉን ለማውለቅ እንዲህ እየታገሉ ነው። ዳኒ አብርሃምን እንዲህ እንደምንም አባብሎ ይዞት መጥቷል። በእህቱ ቤት ይገኛል። ቁጭ በል